የሁለተኛው አስተባባሪ ኮሚቴ መመስረት። ጦሩ የደሞዝ ጭማሪ ከተደረገና የመጀመሪያው የወታደራዊ አስተባባሪ ኮሚቴ ከተበተነ በኋላ በጦር አዛዦች ግፊት በመጋቢት ወር የመጀመሪያ ሳምንት ከተለያዩ የጦር ክፍሎችና ከሰሜን ጦር የተውጣጡ ተወካዮች ንጉሠ ነገሥቱ የፈቀዱትን ከፍተኛ የደሞዝ ጭማሪ በማድነቅ የተሰማቸውን ደስታ ለመግለጽና ጦሩ ለንግስና እና ለዘውድ ያለውን ታማኝነት በድጋሚ ለማረጋገጥ በታችኛው ቤተ መንግስት ንጉሱ ፊት ቀረቡ። በአንድ ባሻ አማካኝነት የጦሩ ቃል ለንጉሱ ከተነበበ በኋላ ተወካዮቹ ቆባቸውን ይዘው እጃቸውን ወደ ሰማይ 3 ጊዜ በማንሳትና ለንጉሱ ረጅም ዕድሜ በመመኘት የተሰማቸውን ደስታ ገልጸው በአንድ ቃል ታማኝነታቸውን አረጋግጠው ተበተኑ። ከዚያን ቀን ጀምሮ ሁሉም የጦር አባል ፍላጎቱ ከሚጠብቀው በላይ ስለተሟላለት በጦር ሰፈሩ ከተተ። አስፈሪውና አሳሳቢው የወታደሩ እንቅስቃሴ ሲቀዘቅዝ የመላው ሕዝብ እንቅስቃሴም ረጭ አለ። ያለ ወታደሩ ተሳትፎ የሰራተኛውም ሆነ የተማሪዎች እንቅስቃሴ የገዢውን መደብ ማናጋት ቀርቶ ነቅነቅ እንኳን ለማድረግ እንደማይችል በገሃድ ታየ። የተጠናከረ መሪ የፖለቲካ ድርጅት በአገሪቱ ባልነበረበት፣ ህዝቡም የፖለቲካ አመለካከት ከመሰረታዊ ንቃት ባልዘለለበት ሁኔታ ቀርቶ በደንብ የተደራጀ የፖለቲካ ድርጅት ቢኖርም ኖሮ ፍጹም ታማኝ የሆነ የወታደርና የፖሊስ ኃይል ኖሮት ለዘመናት የህዝብን የዕለት ከዕለት ህይወት ተቆጣጥሮ የገዛን ስርዓት ምንም ጨቋኝና በዝባዥ ቢሆን የህዝቡንም ዲሞክራሲያዊ መብቶች ቢረግጥም ይህንንም ሁኔታ በመቃወም ሰላማዊ ሰልፍ ቢካሄድ የስራ ማቆም አድማም ቢደረግ ያለ ወታደሩ ኃይል ግንባር ቀደም ተሳትፎ የፊውዳሉን መንግስታዊ ስርዓት በተሻለ ስርዓት ተክቶ የህዝብን መብት ማስጠበቅ ቀርቶ መጠነኛ ለውጥ ማስገኘት እንኳን እንደማይቻል ሁኔታው አረጋግጧል። በሙያው የተደራጀውና የታጠቀው የወታደሩ ክፍል በግንባር ቀደም በዘውዳዊው አገዛዝ ስርዓት ላይ አምጾ በመነሳት የተለያዩ ኢኮኖሚያዊና አስተዳደራዊ ጥያቄዎችን በማቅረቡ በተጓዳኝም የህዝቡን ችግሮች በመነካካቱ መላው ህዝብ ከጎኑ ተሰልፎ ሲንቀሳቀስ ትግሉም እየተጠናከረ በመጣበት ወቅት ሰራዊቱ ደሞዙን አስጨምሮ ወደ ጦር ሰፈሩ መክተቱ ህዝቡን ግራ አጋባው። በተለይ የለውጥ ደጋፊ ግለሰቦችን አስደነገጠ። የጦሩ ክፍል ከትግሉ መድረክ መገለል የተጀመረውን ጸረ ፊውዳል እንቅስቃሴ ያዳክመዋል ብሎም ይገድለዋል ብለው አመኑ። ስለሆነም ወታደሩን ክፍል ወደ ትግሉ ለመመለስ በአዲስ መልክ የለውጥ ደጋፊዎች ቅስቀሳ ማካሄድ ጀመሩ። ንጉሱ አዲስ ካቢኔ በማቋቋማቸው ለውጥ የተደረገ መስሎ ህዝቡ ከትግል እንዳይዘናጋ ጉልቻ ቢቀያየር ወጥ አያጣፍጥም የሚል መፈክር አነሱ። አክሊሉን እና እንዳልካቸው አንድም ሁለትም ናቸው። ሁለቱም የአንድ ሳንቲም ሁለት ገጽታዎች ስለሆኑ ምንም የስርዓት ለውጥ አልተደረገም ብለው በሰፊው ህዝቡን ቀሰቀሱ። አዲሱ ካቢኔም ወርዶ ህዝቡ የመረጠው መንግስት ይቋቋም የሚል ፍጹም ሊተገበር የማይችልና ለቅስቀሳ ብቻ የሚውል ጥያቄ ማንሳት ጀመሩ። የጦሩም ክፍል ከትግሉ መድረክ ተነጥሎ ወደ ጦር ሰፈሩ መክተቱን ለመቃወም ጦሩ ደሞዙን አስጨምሮ ሳንጃውን ወደ አፎቱ በማስገባት ወደ ጦር ሰፈሩ ተመለሰ በማለት ጦሩ ወደ ትግሉ መድረክ እንዲመለስ ተማጸኑ። ጦሩ የህዝብ አለኝታ በመሆኑ ህዝብን አጋልጦ ከተጧጧፈው የትግል መድረክ እንዳፈገፈገ በተለያዩ ዘዴዎች መቀስቀሱን ቀጠሉበት። ከመጋቢት ወር መነሻ ጀምሮ እስከ ሚያዝያ አጋማሽ በጦሩ ላይ የሚካሄደው ቅስቀሳና ወቀሳ ባለማቋረጥ ቀጠለ። ወቀሳው በጥቅል በወታደሩ ክፍል ላይ ብቻ ሳይወሰን በግለሰብ ወታደሮች ላይም ተሰነዘረ። ይህም በሰራዊቱ አባላት አእምሮ እየሰረጸና ስሜታቸውን እየኮረኮረ በመምጣቱ እያንዳንዱ አባል ራሱን መጠየቅ ጀመረ።
በተለይ የተሻለ ንቃት የነበራቸውና ቀደም ብሎ በጦሩ ንቅናቄ በግንባር ቀደምትነት የተሳተፉ አባላት ጦሩ ከህዝቡ እየተነጠለ መምጣቱ ያሳሰባቸው ከመሆኑም በላይ አሳፋሪ ድርጊት መሰላቸው። ህዝቡንም እንደካዱት ገመቱ። ቀደም ብሎ እንደተገለጠው 95 ከመቶ የጦሩ አባላት የወጡት ከድሃው ህብረተሰብ ክፍል ስለነበረ እና የህዝቡ ችግር በቀጥታ የእነሱም ችግር በመሆኑ በግልጽ ስለተረዱ ከህዝቡ ጎን ተሰልፈው እስከ መጨረሻው በፊውዳሉ መንግስት ላይ ተነስተው ሰብአዊ መብቶችን ለማስከበርና ሀገራችንን ከኋላ ቀርነት ለማላቀቅ በሚካሄደው ግብግብ ዋና ተዋናይ ሆነው መገኘት እንዳለባቸው እየተገነዘቡ መጡ። በየጦሩ ክፍል ይህንኑ ጉዳይ አስመልክቶ በሚስጥር ውይይት ማድረጉ በስፋት ቀጠለ። በየጦሩ ክፍሎች የተሻለ ንቃትና የፖለቲካ ግንዛቤ የነበራቸው ወታደሮችና የበታች ሹማምንቶች የጦሩን አባላት ውስጡን መቀስቀስ ጀመሩ። በተወካዮቻችን አማካኝነት ተሰብስበን የህዝብ አለኝታ መሆናችንን፣ ከጎኑ መቆማችንን ያልከዳነውና የእሱ ወገን እንደሆንን በተግባር ማሳየት አለብን የሚል ቅስቀሳ በስፋት ተካሄደ። በህቡ ጦሩን ለማነሳሳት የሚንቀሳቀሱት የጦሩ አባላት ከየክፍሉ ተወካዮች በመላክ በመጋቢት 16 ቀን በአራተኛ ክፍለ ጦር ግቢ ስብሰባ መደረግ እንዳለበት ተስማሙ። ይህም ለጦሩ ተገለጸ። ስብሰባው ሊደረግ በታሰበበት ስፍራ ለመገኘት ምልክት እንዲሆን አየር ኃይል ጀት አውሮፕላኖችን በቤተ መንግስቱ ላይ ዝቅ ብሎ ከፍተኛ ድምፅ በማሰማት በሚበርበት ጊዜ አዲስ አበባ የሚገኙት የጦር ክፍሎች መሳሪያ በማውጣት በተጠንቀቅ እንዲቆዩ፣ ከዚያም ተወካዮቻቸውን ወደ አራተኛ ክፍለ ጦር እንዲልኩና አስተባባሪ ኮሚቴ እንዲመሰርቱ የሚል ስምምነት ተደርሶ ነበር። ብዙ ሰዎችን ያሳተፈ የዚህ አይነቱን እቅድ ሚስጥር መጠበቅ አስቸጋሪ በመሆኑ የጦሩን ዝግጅትና እንቅስቃሴ የመንግስቱ የጸጥታ ክፍል ደረሰበት። ጠቅላይ ሚኒስትር እንዳልካቸው መኮንንና የመከላከያ ሚኒስቴሩ ጀነራል አብይ አበበ ስለ አድማው ዝግጅት ሰሙ። የልጅ እንዳልካቸው የቅርብ ዘመድና የአየር ወለድ አዛዥ የነበሩት ኮሎኔል የዓለም ዘውድ ተሰማ የእንዳልካቸውን መንግስት ለማጠናከር የአየር ወለድን ጦር አባላት በመጠቀም ማንኛውንም ጸረ መንግስት ንቅናቄ ለማክሸፍ ኃላፊነት የተሰጣቸውና አደራም የተቀበሉ ስለነበረ በአየር ኃይል ላይ አስፈላጊውን እርምጃ ወስደው አድማውን እንዲያመክኑ በጀነራል አብይ አበበ በኩል ትዕዛዝ ተሰጣቸው። በመጋቢት 16 ቀን ይካሄዳል ተብሎ የታቀደውን የጦሩን አድማ ለማክሸፍ ዋናውን ሚና ለመጫወት በከፍተኛ ዝግጅት ላይ የነበረው የአየር ኃይል ጦር ሰፈርን ለመጋቢት 16 አጥቢያ ኮሎኔል የዓለም ዘውድ የአየር ወለድ የተጠናከረ ኃይል አሰማርቶ ከቦ ያዘ። የአየር ወለድ ጦር ከቀላል እስከ ከባድ መሳሪያ የታጠቀ ሲሆን የአየር ኃይል ሰራዊት ግን ምንም አይነት ትጥቅ ስላልነበረው የአየር ወለድ ጦር የአየር ጣቢያውን ሲቆጣጠር ምንም መሰናክል አልገጠመውም ነበር። ጠዋት የአየር ኃይል አባላት ወደ ስራ ቦታቸው ሲመጡ በሻምበል አብይ ኑር እና በመቶ አለቃ ስለሺ በየነ የሚመራው የአየር ወለድ ጦር ወደ ሰፈራቸው እንዳይገቡ አገዳቸው። እንገባለን አትገቡም የሚል ውዝግብ ተነሳ። የታጠቀው ኃይል በመሳሪያ እያስፈራራ አባረረ። ምንም አይነት በረራ እንዳይደረግም ታገደ። ውዝግቡ እየተካረረ በመምጣቱ የማይፈለግ ግጭት ይነሳል በሚል ስጋት የመከላከያው ከፍተኛ ባለስልጣን ደብረ ዘይት ድረስ መጥተው በመኮንኖች ክበብ መኮንኖቹን ሰብስበው ስለተወሰደው እርምጃ ለማስረዳት ሞከሩ። የሰራዊቱ አባላት ግን ሳይቀበሏቸው ቀሩ። ከበባው ይነሳልንና ስራችንን እንቀጥል የሚል ጥያቄ ብቻ አቀረቡ። በቅዱ መሰረት በአዲስ አበባ የአውሮፕላኖችን በረራ ባለመደረጉ የታሰበው የጦሩ ንቅናቄ ከሸፈ። ይቋቋማል ተብሎ የነበረውን ኮሚቴ ሳይቋቋም ቀረ። የአድማው እቅድ መክሸፉ ከተረጋገጠ በኋላ ከበባው ተነሳ።
ከዚያም መደበኛ ስራው ቀጠለ። አንድ የአየር ወለድ ቡድንም በየጦር ክፍሉ እየተዘዋወረ አየር ኃይል አዲስ አበባን ለመደብደብና ህዝቡን ለመጨረስ እቅድ ስለነበረው ይህንን እቅዱን ለማክሸፍ የጦር ሰፈሩን ለመክበብ ተገደናል እያለ ገለጻ አደረገ። በመንግስት ላይ ሰራዊቱን በአድማ ለማነሳሳት አስተባብረዋል፣ አመራርም ሰጥተዋል ተብለው የተጠረጠሩ 28 የጦር አባላት ከአዲስ አበባ ልዩ ልዩ ክፍሎችና ከአየር ኃይል አድማው በከሸፈ በማግስቱ ከየቤታቸውና ከየስራ ቦታቸው እየተለቀሙ ታሰሩ። በዚያ ወቅት ከታሰሩት አባላት መካከል ለማስታወስ የተቻለው የሚከተሉትን ነው። ሻምበል ተከስተ አባይ ከማዕከላዊ እዝ፣ የ10 አለቃ ነጋሽ ዋቀዮ ከማዕከላዊ እዝ፣ የ100 አለቃ ዳዊት ገብሩ ከማዕከላዊ እዝ፣ ወታደር ሙላ ዘገየ ከማዕከላዊ እዝ፣ ሻምበል ወርቁ ቸርነት ከ4ኛ ክፍለ ጦር፣ የ10 አለቃ እሸቱ ወልደ ሰንበት ከ4ኛ ክፍለ ጦር፣ ወታደር ወርቁ ጋዲሳ ከ4ኛ ክፍለ ጦር፣ ወታደር ዜና ደጉ ከ4ኛ ክፍለ ጦር፣ ማስተር ቴክኒሻን አበበ አረጋ ከአየር ኃይል፣ ማስተር ቴክኒሻን ቢላል ዲዳ ከአየር ኃይል፣ ማስተር ቴክኒሻን ደጀኔ ደምሴ ከአየር ኃይል፣ ማስተር ቴክኒሻን ጌታቸው ገብረየስ ከአየር ኃይል፣ ማስተር ቴክኒሻን ሳምሶን እንድሪስ ከአየር ኃይል፣ ኮሎኔል የዓለም ዘውድ ይህንን ሚስጥራዊ ንቅናቄ ያስተባብራሉ ተብለው የጠረጠሯቸውን የጦር አባላት በማሰራቸውና ለጊዜውም ቢሆን ስብሰባው እንዳይካሄድ በማድረጋቸው በልጅ እንዳልካቸውና በንጉሱ ክብርና ሞገስ አገኙ። 500 ካሬ ሜትር የከተማ ቦታና ትልቅ መኖሪያ ቤት ሊያሰራ የሚችል የገንዘብ ስጦታ ተደረገላቸው። በኮሎኔል የዓለም ዘውድ የተወሰዱት እርምጃዎች ለጊዜው በጦሩ ውስጥ የሚካሄደውን እንቅስቃሴ ያዳከመው ቢመስልም በተቃራኒው አጋጋለው። ከየክፍሉ የተለቀሙ የጦሩ አባላት በመታሰራቸው መላውን ሰራዊት አስቆጣ። የተወሰኑ አስተባባሪዎች የታሰሩ ቢሆንም ዋና ዋናዎቹንና በጦሩም ተወዳጅነትና ተሰሚነት የነበራቸውን የጦሩ አባላት መንግስት በወሰደው እርምጃ በመበሳጨትና በማዘን በይፋና በህቡ በተስፋፋ መልኩ ቅስቀሳ ማካሄድ ጀመሩ። ከጦሩ ውጪ የሚገኙ ለውጥ ፈላጊዎችም በበኩላቸው ትግሉ እንዳይዳፈን የሰራዊቱን አባላት መጎትጎታቸውን ቀጠሉ። የዚህ አይነቱ ቅስቀሳ ባለማቋረጥ ለ1 ወር ያህል ስለተካሄደ የጦሩ እንቅስቃሴ መቀጠል እንዳለበት በሁሉም ዘንድ ስምምነት ተገኘ። የጦሩ አባላትም ለተግባራዊነቱ ተንቀሳቀሱ። ሻለቃ አጥናፉ አባተና በ4ኛ ክፍለ ጦር የሚገኙ አንቀሳቃሽና አነሳሽ የነበሩ አባላት ከሌሎች የጦር ክፍሎች ታጋዮች ጋር በመመሳጠርና በመስማማት ከ1 ወር በፊት ይመሰረታል ተብሎ የታሰበውን አስተባባሪ ኮሚቴ መልሰው ማቋቋም እንዳለባቸው ተስማሙ። እንደተለመደው በሚያዝያ 18 ቀን እስከ ተሰዓት ሁሉም የጦር ክፍል 1 መኮንንና 1 ባለሌላ ማዕረግ ተወካዮች ወደ 4ኛ ክፍለ ጦር እንዲልኩና በስልክና በመልእክተኛ ተነገረ። ዋናው አስተባባሪና ቀስቃሽ የነበሩት ሻለቃ አጥናፉ አባተ በአዲስ አበባ የተለያዩ ክፍሎች እየተዘዋወሩ በሀገራችን ለውጥ መምጣት አለበት፣ ለውጡንም የማምጣት ኃላፊነት የተጣለው በሰራዊቱ ላይ ነው። ከዚህ በፊት የከሸፈውን ንቅናቄ ከግቡ ማድረስ ይኖርብናል። ስለዚህ በዛሬው ቀን ስብሰባ ስለምናደርግ ተወካይ እንድትልኩ እያሉ ባስተላለፉት መልእክትና በስልክም በተነገረው መሰረት በሚያዝያ 18 ቀን ከሰዓት በኋላ ከየጦር ክፍሉ ተወካዮች ወደ 4ኛ ክፍለ ጦር መምሪያ ግቢ መምጣት ጀመሩ። በተወካይነት መኮንኖች፣ የበታች ሹማምንቶችና ወታደሮች የተገኙ ሲሆን ማዕረጋቸው ከተራ ወታደር እስከ ኮሎኔል ነበር። በዚያን ቀን የተገኙትን ተወካዮች ሻለቃ አጥናፉ ሰብስበው የኮሚቴውን መመስረት አበሰሩ። ለጊዜው የታወቁት የኮሚቴው አባላትም የሚከተሉት ነበሩ። ሻምበል ባሻ ጌታውን አቦዬ ከምድር ጦር መገናኛ መምሪያ፣ የ10 አለቃ ፍስሐ አንደቶ
ከማዕከላዊ እዝ ወይም ክቡር ዘበኛ፣ ኮሎኔል የዓለም ዘውድ ተሰማ ከአየር ወለድ፣ ኮሎኔል ሙሉጌታ ናትናኤል ከማዕከላዊ እዝ፣ ሻለቃ ጥበበ መንክር ከመሐንዲስ መምሪያ፣ ሻለቃ ጥናፉ አባተ ከአራተኛ ክፍለ ጦር፣ ሻምበል እንዳለ ተሰማ ከመሳሪያ ግምጃ ቤት፣ ሻምበል ነጋሽ ከአርሚ አቪዬሽን፣ ሲ ኤክስማን ዮሐንስ ፍቱይ ከአርሚ አቪዬሽን፣ ሲ ኤክስማን ግርማ ፍስሐ ከአርሚ አቪዬሽን። ለምን አራተኛ ክፍለ ጦር እንደ ማዕከል ተወሰደ? በአዲስ አበባ ከተማ የሚገኙት የሰራዊቱ አባላት ጸረ መንግስት ንቅናቄ ባካሄዱ ቁጥር አራተኛ ክፍለ ጦር ጠቅላይ መምሪያን እንደ ማዕከል አድርገው የወሰዱበት ምክንያቶች የሚከተሉት ነበሩ። የአራተኛ ክፍለ ጦር ጠቅላይ መምሪያ በመሃል ከተማው ስለሚገኝ፣ በርካታ የለውጥ ደጋፊዎች በውስጡ ስለተገኙ፣ ለውጥ ለማምጣት በግንባር ቀደም ሲታገሉ የነበሩት ሻለቃ አጥናፉ አባተ በክፍሉ ውስጥ ስለሚገኙ፣ ብዙዎቹ መኮንኖች በኃይለ ሥላሴ መንግስት ላይ በጎ አመለካከት ስላልነበራቸውና የወታደሮቹን ንቅናቄ የተሻለ ውጤት ያስገኛል ብለው ስለሚያምኑ ከጄኔራል መንግስቱ መፈንቅለ መንግስት መክሸፍ በኋላ በርካታ የክቡር ዘበኛ ሰራዊት አባላት ከክፍላቸው ተባረው በአራተኛ ክፍለ ጦር በመመደባቸው የተነሳ በንጉሱ ላይ ከፍተኛ ጥላቻ ስለነበራቸው የአራተኛ ክፍለ ጦር አባላት ከህዝቡ ጋር ተዋህደው በመኖራቸው በየዕለቱ ከተማሪዎችና ከለውጥ ፈላጊ ሲቪሎች ጋር ግንኙነት በማድረጋቸው ከሁሉም ጦር ክፍሎች ይበልጥ ተዋጊ ኃይል የነበረው ክፍል ከመሆኑም በላይ የአዲስ አበባ ጥበቃ ኃላፊነት የዚሁ ክፍል ስለነበረ አራተኛ ክፍለ ጦር የአብዮታዊ ትግል ደጋፊ እንዲሆን ሁሉም ተራማጅ ኃይል ትኩረቱን በዚሁ ክፍል ላይ በማሳረፉና በሌሎችም ምክንያቶች ነው። የኮሚቴው መቋቋም በሁሉም የጦር ክፍሎችና በአዲስ አበባ ህዝብ እንደተሰማ የጦሩና የህዝቡ ትኩረት በአራተኛ ክፍለ ጦር ላይ አረፈ። የመከላከያ ሚኒስቴር አባሎች ለኮሚቴው መቋቋም ድጋፍ ለመስጠት የስራ እንቅስቃሴውንም ለመከታተልና ውጤቱንም ለማወቅ ስራ አቆሙ። በተመሳሳይ ሁኔታ የተለያዩ የጦር ክፍሎች በኮሚቴው ላይ አደጋ እንዳይጣል በተጠንቀቅ ቆዩ። ኮሚቴው ተቀዳሚ ተግባር አድርጎ የተነሳው ከዚህ በፊት ተቋቁሞ የነበረውን ኮሚቴ ያሰራቸውና ንጉሱን አምኖ እንዲቀጧቸው የሰጧቸውን ግን በማግስቱ የተፈቱትን የቀድሞ ካቢኔ ሚኒስቴሮችና ሌሎች ከፍተኛ ባለስልጣናትንና ጄኔራል መኮንኖችን ማሰር ሲሆን ከዚህ በተጨማሪ የሚከተሉትን ጥያቄዎች ለማቅረብ እንደተዘጋጀ ለጦር ክፍሎች ሁሉ በቴሌግራም አሳወቀ። አንደኛ፣ አዲሱ ካቢኔ በማንኛውም መመዘኛ ከተሰናበተው ካቢኔ ምንም ልዩነት ስለሌለው በአስቸኳይ ፈርሶ በህዝብ የተመረጠ አዲስ ካቢኔ እንዲቋቋም። ይህ ጥያቄ በተማሪዎችና ለውጥ ፈላጊ በሆኑ የተማሩ ግለሰቦች ሲነሳ የነበረ የመቀስቀሻ መፈክር እንደመሆኑ በዚህ ኮሚቴ እንደ ጥያቄ ሆኖ መቅረቡ የሚያመላክተው ነገር ቢኖር አብዛኛዎቹ የኮሚቴው አባላት በቀጥታም ሆነ በተዘዋዋሪ መንገድ የመንግስት ለውጥ እንዲደረግ ፍላጎት ከነበራቸው ግለሰቦች ጋር ግንኙነት እንደነበራቸው ነው። በተለይ ሻለቃ አጥናፉ አባተ በዩኒቨርሲቲ በሚማሩበት ወቅት ከተማሪዎች ከመምህራንና ከለውጥ አራማጅ ግለሰቦች ጋር ግንኙነት በማድረግ የፊውዳሉን የአገዛዝ ብልሹነት አስመልክቶ ሰፊ ውይይት ከማድረጋቸውም በላይ ስርዓቱን ለመለወጥ ምን መደረግ እንዳለበት የሀሳብ ልውውጥ ሲያደርጉ እንደነበረ ይገመታል። ይህም ባይሆን ሻለቃ አጥናፉ በንጉሳዊ አገዛዝ ላይ በነበራቸው ከፍተኛ ጥላቻ ስርዓቱም በህዝቡ ላይ ይፈጽም የነበረውን ብዝበዛና ምዝበራ፣ በዚህም የተነሳ ህዝቡ ለረሃብና ርዛት መጋለጡን በቅርብ ስለሚያውቁት ለውጥ በሀገራችን መምጣት አለበት፣ ለውጡንም ሊያመጣ የሚችለው የጦሩ ክፍል ብቻ ነው ብለው ስለሚያምኑ ባለማቋረጥ በግልጽም ሆነ በህቡ በፊውዳሉ ስርዓት ላይ ሰራዊቱ አምጾ እንዲነሳ በመገፋፋትና አመራርም በመስጠት የተጫወቱት ሚና በቀላሉ የሚታይ አይደለም። ሁለተኛ፣ በየቀኑ እያሻቀበ የመጣውን የኑሮ ውድነት ህዝቡ ሊሸከመው ከሚችለው በላይ ስለሆነ ለሰራተኛው ህዝብ
በሙሉ የደሞዝ ጭማሪ እንዲደረግ። ይህ ጥያቄ ደግሞ የተነሳው በሁለት ምክንያቶች ሊሆን እንደሚችል ግምት ተወስዷል። አንደኛው የጦሩ አባላት ከህዝቡ የወጡ በማንም ላይ ከሚፈጸመው በደል ያልተናነሰ በደል የሚደርስባቸው ከመሆናቸውም ባሻገር የህዝቡ ችግር የእነሱም ችግር መሆኑን ለማሳየትና የትግል አንድነትን ለመግለጽ ሲሆን፣ በሁለተኛ ደረጃ ጦሩ ደሞዙን አስጨምሮ ህዝቡን በመክዳት ወደ ጦር ሰፈሩ ተመለሰ የሚለውን አባባል ለማስተባበል የታሰበ ይመስላል። ሶስተኛ፣ የመጋቢት ንቅናቄ ከከሸፈ በኋላ የአድማ መሪዎች ናቸው ተብሎ የታሰሩት የጦሩ አባላትና ሌሎች የፖለቲካ እስረኞች በአስቸኳይ እንዲፈቱ የሚሉና ሌሎችም ጥያቄዎች ነበሩ። የእነዚህ ጥያቄዎች መቅረብ የጦሩ አባላት አንድ ምርታ በመውሰድ ከኢኮኖሚያዊ ጥያቄዎች ወደ ፖለቲካዊ ጥያቄዎች በመሸጋገር ላይ መሆናቸውን ያሳያል። አዲስ የተቋቋመው ኮሚቴ ስራ መጀመሩን ይፋ በማድረጉ እንደተለመደው የአፄ ኃይለሥላሴ መንግስት ተርበደበደ። ምን እርምጃ መውሰድ እንዳለበትም የሚመለከታቸውን ባለስልጣናት ምክክር ያዙ። የአንደኛ ክፍለ ጦር መድፈኛ ክፍል ኮሚቴው የተሰበሰበበትን ቦታ ይደብድብ የሚል አማራጭ ቀርቦ ብዙዎቹ ሳይስማሙበት ቀሩ። ለማንኛውም አስፈላጊ ሆኖ ከተገኘ እንጠቀምበታለን ብለው መድፈኛውን በተጠንቀቅ እንዲቆይ አደረጉ። ሌሎችም አማራጮች ተዳሰሱ። ጄኔራል ወልደ ስላሴ በረካ የምድር ጦር አዛዥ የነበሩ በጦሩ ስለሚወደዱና ስለሚከበሩ የኮሚቴውን አባላት በማግባባትና በማባበል እንዲበተኑ ጥረት ያድርጉ የሚለው አማራጭ በቅድሚያ ይሞከር ተብሎ ለጄኔራሉ መመሪያ ተሰጣቸው። ሌላው አማራጭ በኮሚቴው አባልነት ከሚገኙት ሰዎች በግል ግንኙነት በማድረግ የተወሰነ ስልጣንም ሆነ ሹመት፣ ገንዘብና የተለያዩ ጥቅማ ጥቅሞች እንዲሰጥ ቃል በመግባት ከውስጥ ተቃራኒ እንቅስቃሴ በማድረግ ኮሚቴውን ማፍረስ የሚል ዘዴ ተቀየሰ። በመከላከያ ሚኒስቴርና በጸጥታው ክፍል ትብብር ኮሚቴውን ለማፍረስ የተለያዩ ስልቶች ተቀይሰው ስራ ላይ ለማዋል የተሞከረ ቢሆንም ኮሚቴው ጦሩን በማስተባበርና የሚታሰሩ ባለስልጣናትን በማሰር ላይ አተኩሮ የሚያዝያ 18 ቀን ስራውን አጠናቀቀ። በማግስቱ ሚያዝያ 19 ቀን የአየር ወለድ ጦር አዛዥ በጥሪው መሰረት አየር ወለድን እወክላለሁ ብለው አንድ የመቶ ጦር ከነትጥቁ በማስከተል አራተኛ ክፍለ ጦር በር ድረስ መጥተው ለመግባት ጠየቁ። ዋናውን በር የሚጠብቁ ወታደሮች ሊገቡ አይችሉም ብለው ከለከሏቸው። የማንገባበት ምክንያት ምንድን ነው በማለትም ኮሎኔል የዓለም ዘውድ ጠየቁ። እርስዎ ከአንድ ወር በፊት ጦሩ ሊያካሄድ የነበረውን እንቅስቃሴ ለማክሸፍ በአየር ኃይል ላይ የወሰዱትን እርምጃ እናስታውሳለን። ከዚህም በላይ የንቅናቄው መሪዎች ናቸው ብላችሁ በርካታ አባሎቻችንን አስራችሁ አሰቃይቷቸዋል። ስለሆነም ዛሬ አንድ የመቶ ጦር ይዘው የመጡት ለምን ተልእኮ እንደሆነ ግልጽ ስላይደለ እንዲገቡ አንፈቅድም ብሎ የዘብ ኃላፊው መኮንን ቁርጥ ያለ መልስ ሰጣቸው። ኮሎኔሉ ራሳቸውን የመግለጽ ችሎታቸውን በመጠቀም ዳግመኛ ለምን እንደመጡ ለማስረዳት ሞከሩ። እኔ የሰራዊቱ አባል ነኝ፣ የምወክለውም ጦር በቀላሉ የሚታይ አይደለም። እናንተ የምታካሄዱትን እንቅስቃሴና የወሰዳችሁትን እርምጃ ለመቃወም አይደለም እዚህ ድረስ የመጣሁት። እንዲያውም ዓላማችሁ ግቡን እንዲመታ ለማገዝ ፈልጌ ነው። ስለዚህ ብታስገቡን ጠቀሜታው ያመዝናል፣ ፍላጎታችሁም ሊሟላ ይችላል ብለው በመናገር ለማግባባት ጥረት አደረጉ። የሚገቡ እንኳን ቢሆን ጦር ይዘው ሊገቡ አይችሉም አለ የዘቡ አለቃ ሐሳቡን ማለዘቡን በሚጠቁም አነጋገር። ጥሩ፣ ጦሩን ይዤ አልገባም። እዚሁ ሜዳ ላይ ድንኳን ጥለው ወታደሮቹ ይቆያሉ። እኔና ጥቂት ወታደሮች ብቻ እንድንገባ ይፈቀድልን ብለው የተፈጠረችውን ቀዳዳ በመጠቀም ኮሎኔል የዓለም ዘውድ ሌላ ጥያቄ አቀረቡ። የዘቡም አለቃ አይቻልም፣
ጦሩ እዚህ የሚቆይበት ምክንያት የለም። አሁኑኑ በአስቸኳይ ወደ መጣበት እንዲመለስ አድርጉ። ለተኩስ ከሆነ የመጣችሁት የሚከተለው መዘዝ ጥሩ አይሆንም ብሎ የመጨረሻ አቋሙን ሲገልጽ፣ እሺ እስማማለሁ፣ ጦሩ ይመለሳል። እኔና አንድ የበታች ሹም ከሁለት አጃቢዎች ጋር ብቻ እንደ ማንኛውም የጦር ክፍል ተወካዮች ይፈቀድልን ብለው ለስለስ ባለ አነጋገር ለኃላፊው ሀሳብ አቀረቡ። የዘብ ኃላፊውም በመጨረሻው ሀሳብ ተስማማ። ጦሩ ወደ ሰፈሩ ሲመለስ ኮሎኔል የዓለም ዘውድ ከአንድ የበታች ሹም ጋር ወደ ስብሰባው አዳራሽ ገቡ። በኮሚቴ አባልነት በርከት ያሉ መኮንኖች ስለነበሩ ኮሎኔል የዓለም ዘውድ የአየር ወለድን ጦር ወክለው በስብሰባው ላይ መገኘታቸውን በበጎ ተመለከቱት። ተቃዋሚ ግለሰቦች ቢኖሩም አዝማሚያውንና የኃይል አሰላለፉን በመመልከት በይፋ ከመቃወም ተቆጠቡ። ኮሎኔል የዓለም ዘውድ ቦታቸውን ከያዙ በኋላ የስብሰባውን ሂደት በጥሞና ተመለከቱ። የሻለቃ አጥናፉንም አካሄድና ያነጣጠሩበትን ዓላማ በሚገባ አጤኑ። የኮሚቴውን አመራር ቦታ ለመያዝ እንደሚችሉም እርግጠኛ ሆኑ። ኮሎኔል የዓለም ዘውድ በወታደራዊ ሙያቸው የታወቁና በሚመሩትም ጦር አክብሮትና አድናቆት ያገኙ፣ እኔ ያልኩት ብቻ ትክክል ነው መፈጸምም አለበት ብለው የሚያምኑ፣ የአምባገነንነት ጸባይ ጎልቶ የሚታይባቸው፣ የመናገርና ተናግሮም የማሳመን ልዩ ችሎታ ስለነበራቸው ኮሚቴውን ለመቆጣጠር የሚያስችላቸውን ስልት ቀየሱ። ኮሚቴው ለሻይ ረፍት ስራውን ባቋረጠበት ጊዜ ቀደም ብለው ከሚያውቋቸው መኮንኖች ጋር ስለቀየሱት ስልት ተወያዩ። ተግባራዊም ለማድረግ ተስማሙ። በሻለቃ ጥበበ መንክር፣ በሻለቃ ተፈራ ተክላብ፣ በሌሎች መኮንኖችና የበታች ሹማምንቶች አማካኝነት በሻለቃ አጥናፉ ላይ ሰፊ ቅስቀሳ ማካሄድ ተጀመረ። ሻለቃ አጥናፉ ስብሰባ የመምራትና የማስተባበር ችሎታ ያንሳቸዋል። ተናግሮም የማሳመን ችግር ይስተዋልባቸዋል። ስለሆነም አዲስ አመራር መምረጥ አለብን የሚል ቅስቀሳም ተካሄደ። በማግስቱም ሚያዝያ 20 ቀን በቅስቀሳውና በተደረገው ግፊት አዲስ አመራር መመረጥ አለበት በሚለው ሐሳብ ላይ አጠቃላይ ስምምነት ተገኘ። መተፋፈርንና ይሉኝታን ለማስወገድ ሲባል ምርጫው በግልጽ ሳይሆን በሚስጥር የድምፅ አሰጣጥ እንዲካሄድ ተወሰነ። አስመራጭ ኮሚቴም ተሰየመ። ብዙዎች አባላት በቅስቀሳው ስለተሸነፉ የበታች ሹማምንቶችና ወታደሮችም በወቅቱ በነበራቸው ንቃትና ወታደራዊ ዲሲፕሊን ለወታደራዊ ማዕረግ ቅድሚያ መስጠት ተገቢና አስፈላጊ መሆኑን ስለሚያምኑ በምርጫው ወቅት አብዛኛዎቹ ለኮሎኔል የዓለም ዘውድ ድምፃቸውን ሰጡ። እንደተጠበቀው ኮሎኔሉ የኮሚቴው ሰብሳቢ፣ ሻለቃ አጥናፉ ምክትል ሰብሳቢ፣ ሻምበል ሽፈራው ጥላዬ ዋና ጸሐፊ፣ የአስር አለቃ አበራ አጋ ምክትል ዋና ጸሐፊ ሆነው ተመረጡ። ይህም በመሆኑ ኮሎኔል የዓለም ዘውድ በረቀቀ ዘዴ ኮሚቴውን ለማፍረስ የሚያስችላቸውን የስልጣን እርካብ ላይ ወጡ። ለኮሚቴው የመረጃ መኮንን ሆነው ሲያገለግሉ የነበሩት ኮሎኔል አለማየሁ ደስታና የኮሚቴው አባል የነበሩት ሻለቃ ጥበበ መንክር ከኮሎኔል የዓለም ዘውድ ጋር በመመሳጠር ኮሚቴው የሚፈርስበትን የተለያዩ ስልቶች መቀየስ ጀመሩ። በቅድሚያም ኮሚቴው የአቋም መግለጫ ብሎ በሬዲዮ ሊያሰማ ያዘጋጀውን ጽሑፍ ውድቅ አደረጉ። ለዚህ ድርጊታቸው የሰጡት ምክንያት ይህንን መግለጫ ንጉሱ ቢሰሙ ይቀየማሉ፣ የማይጠበቅ እርምጃም ሊወስዱ ይገደዳሉ። ከዚህም በላይ አገሪቱ በውጥረት ውስጥ ስለምትገኝ የምናቀርባቸውን ጥያቄዎች ሁሉ ለማሟላት አቅም አይኖራትም። አንድ መንግስት ከሁሉም አቅጣጫ አገናዝቦና አጥንቶ በስራ ላይ የሚያውላቸውን ጉዳዮችና ፖሊሲዎች እኛ በጥልቀት ሳንመለከትና ሳንመረምር በጭፍን ለመቃወም መሞከር ወይም መሰረታዊ ለውጥ እንዲደረግ ማስገደድ አገራችንን ይጎዳል፣ ለአስከፊ ችግርም ሊዳርጋት ይችላል። ስለዚህ ይህንን አቋማችንን ማሻሻል ወይም መተው አለብን የሚል ነበር። ይህም ብዙዎቹን ስላሳመነ ጠንከር ያለውንና ፖለቲካዊ ጉዳዮችን የሚነካካውን የአቋም መግለጫ ውድቅ ለማስደረግ ቻሉ።
ኮሎኔል የዓለም ዘውድ ልጅ እንዳልካቸው ጠርተውኛል እያሉ በቀን 2-3 ጊዜ ከኮሚቴው በመለየት መመሪያ እየተቀበሉ ይመለሱ ነበር። የኮሚቴው አባላት መታሰር አለባቸው ብለው ያዘጋጁትን የባለስልጣናት የስም ዝርዝር ይዘው ከልጅ እንዳልካቸውና ከጀነራል አብይ አበበ ጋር በመመካከር ከተስማሙ በኋላ ነበር ባለስልጣናቱ እንዲታሰሩ ትዕዛዝ የሚሰጡት። ጠቅላይ ሚኒስትር እንዳልካቸው ስልጣናቸውን የማጠናከር ፍላጎታቸው በጣም ከፍተኛ ስለነበረ ለዚህም ዓላማቸው መሳካት የጦሩ ድጋፍ ስለሚያስፈልጋቸው ከስልጣን የወረዱት ሚኒስቴሮችና የተወሰኑ ጀነራሎች እንዲታሰሩ ውሳኔ ሰጡ። በዚሁ ግርግር በመጠቀም በአስተባባሪው ኮሚቴ ስም የእሳቸውን ጠቅላይ ሚኒስትርነት ያልተቀበሉትንና ለስልጣናቸውም ተቀናቃኝ ይሆኑብኛል ብለው የጠረጠሯቸውንም ባለስልጣናት አሳስረዋል።